ልንተነፍስ ስንል የመቸገር ከዛ እንደማዛጋት የማለትና አየር ጭንቅ ብሎ አልወጣም ማለት እንደዚህ አይነት ስሜቶች እዚች ጋር የመውጋት ለመተንፈስ መቸገር ውጥር አድርጎ የሚያስ ስሜት ልክ እንደ ብርድ ቀስፍ ያዘኝ እንደማለት አይነት። እስቲ ይሄን ቪዲዮ የባለፈውን አስታውሰን እንመለስ። እሺ ቤተሰቦች እዚች ጋር ልብ ብላችሁ ተመልከቱኝ። እዚች ጋር የመቀሰፍ የመተንፈስ ችግር እንደ ጨጓራ አይነት ስሜት እሱን አይተውትን ከመጡት ልጆች አንደኛው እሱ ነው። የሌሎቹንም እንግዲህ አስቀጥልላችኋለሁ። እንግዲህ የእሱ ትንሽ የቆየ ችግር ነበረ። ይህንን ተመሳሳይ ችግር እሱን ቪዲዮ አይቶ ነው የመጣው። አሁን ላይ እንግዲህ እሱ ዛሬ አራተኛው ነው። በአራተኛው እንግዲህ ትንሽ የቆየ ችግር ስለነበረ 4 ድረስ ሄዷል። እንግዲህ አሁን ለውጡ ትክክለኛው የመተንፈስ እንትኑ ስለተስተካከለ ለዛ ነው ይዤላችሁ የቀረብኩት። ደግመ ቪዲዮውን ስራልን ብላችሁ ነበር ከመጡት ሰዎች። እንግዲህ የእሱን እንግዲህ ከራሱ አንደበት ደግሞ ያለውን ነገር እንሰማለን ማለት ነው። ወንድሜ እስቲ ያገኘውን እንግዲህ ነገር ራስ እንግዲህ ታውቀዋለህ። አይ በጣም ለውጥ አለው። እሺ ምን አይነት ለውጥ አገኘ? የማዛጋቱንም ትቶኛል። የማተነፋፈስ ችግሩም ተቀርፎልኛል። አሁን ስትነፍስ እንዴት ነው? በጣም ምርጥ ነው። አሪፍ ነው አይደል? አሪፍ ነው። በፊት ለመተንፈስ በጣም ነበር አየር የምትቸገረው። አረ በጣም ነው የሚጨንቀኝ፣ በጣም ነው የሚያስቸግረው። አዎ እንዲህ ግን በሽት ይልናል ብለህ አስበህ ነበር ከዚህ በፊት? አረ አላሰብኩም ማለት አሁን በዚህ ችግር የሚሰቃዩ ብዙ ስላሉ ሕክምና ታይተን ልባችን ላይ ሳምባችን ላይ ምንም ችግር ሳይኖር እንደሚያደርገን ከሆነ ኋላ በኩል ቶራሲክ አካባቢ ላይ የሚገኙ መስሎችና ነርቮች ችግር ስለሆነ ያንተም ያ ችግር ነበር፣ ግን በጣም ቆይቶ ነበር አይደል? አዎ በጣም ቆይቶብኛል። ምን ያክል ጊዜ? ቢያንስ እኔ ከ1 ዓመት 2 ዓመት ሆኗል። አዎ ረጅም ጊዜ ስለቆየ ነው። አሁን እስከ 4 ሄደው አንዴ 2 እንትን ብሎ ነበር። አሁን ግን ጥሩ ላይ ነው ያለው። አሁን ምርጥ ነው። ሌላ የቀነሰልህ ምንድን ነው? እንደ ወጋት አይነት ስሜት? አይ ምንም የለም። በቃ እንደፈለገ ያው ሆዴን ሁሉ ልብቅ ነበር የሚያደርገኝ። እንቅ አድርጎ ልክ እንደ አሁን ቦዋ እንደምን ጭብጥ አድርጎ የሚያዝ ስሜት የለም። ጭብጥ አድርጎ ነበር የሚይዘው። ሆዴ ፈታ ብሏል አሁን። ስለዛ የመተንፈሱ ችግር ተስተካክሎልኛል። ያው ደግማችሁ ይሄን ቪዲዮ ብትሰሩት ስላሉን ነው። ምን አይነት መልዕክት ታስተላልፋለህ ለነሱ በዚህ ችግር ውስጥ ስላሉ? በዚህ ችግር ውስጥ ያላችሁ መጣችሁ እንድትታዩ እላለሁ። ስለዛ መዳን ይቻላል። እሺ እናመሰግናለን። ፈጣሪ ጨርሶ ይማራል። አሜን።